የጌታ የኢየሱስ ክርስቶስ ጸጋና ሰላም በስቶላችኋል። ቅዱሳን ሻሎም፣ እንደምን ከረማችሁ? ሁሉ ሰላም? እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። ክብር ለጌታ ኢየሱስ ይሁን። ኢየሱስ እየረዳን የጀመርነውን የጸሎትና የጾም ጊዜ ጥሩ እየሄደልን እንገኛለን። እግዚአብሔር በብዙ ረድቶናል። ክብር ለኢየሱስ ይሁን። ሁላችሁንም ሰላም ማለት እፈልጋለሁ። በመጀመሪያ እግዚአብሔር ይባርካችሁ። በተለያየ ስፍራ ላይ የምትደውሉ መልእክቶቻችን ሁሉ እየሰማሁ እግዚአብሔርን ስለ እናንተ እያመሰገንኩ በጣም ደስታዬን የተሰማኝንም ስሜት ልገልጥ እፈልጋለሁ። እግዚአብሔር ይባርካችሁ። በጣም እግዚአብሔር እንኳን ጸጋውን አበዛላችሁ። ጌታ ስሙ ይባረክ። ባለፈው ጊዜ እንዳልነው ስለ መንፈስ ቅዱስ አብረን እንመለከታለን በማለት ለዛሬ ቀጠሮ ይዘናል። በማቴዎስ ወንጌል ምዕራፍ 3:11 ላይ ባለ ሀሳብ ላይ ብቻ ላትኩር ዛሬ። ክብር ለጌታ ኢየሱስ ሲሆን እንዲህ ይላል። ሁለተኛ ሌቭል ላይ ነን ያለነው እንድታስተውሉ። በእምነት ውስጥ ከመንፈስ ቅዱስ ጋር እንዴት እንደምንኖር የምንማርበት ክፍል ላይ ነን። ዮሐንስ ነው ምን ይላል? እኔስ ለንስሐ በውሃ አጠምቃችኋለሁ፣ ጫማውን እሸከም ዘንድ የማይገባኝ ከኔ በኋላ የሚመጣው ግን ከእኔ ይልቅ ይበረታል፣ እርሱ በመንፈስ ቅዱስ በእሳትም ያጠምቃችኋል። ተመልከቱ፣ ዮሐንስ በውሃ ያጠምቃቸው ነበረ። በውሃ ያጠመቃቸውን መስመር ስንመለከት የንስሐ ጥምቀት ይለዋል። እዚሁ ጋር ምን ይላል? እኔ ለንስሐ በውሃ አጠመቅኳቸው አለ። የዮሐንስ ገደብ በውሃ ያጠምቃቸው የነበረው ንስሐ የገቡ ኃጢአታቸውን እየተናዘዙ በዮሐንስ እጅ ተጠመቁበት ዘን ጊዜ። ቀጥሎ ግን እንዲህ አለ፣ ተመልከቱ። እኔ ያለ ከእኔ በኋላ የሚመጣው ግን ከእኔ ይልቅ ይበረታል፣ እርሱ በመንፈስ ቅዱስ በእሳትም ያጠምቃቸዋል። ወገኖቼ በዚህ በያዝነው የጸሎትና የጾም ጊዜ ላይ አንድ ሰው የትኛውም አማኝ በመንፈስ ቅዱስ ኃይል እውነት እነግራቸዋለሁ ካልተነካ በራሱ ላይ መንፈሳዊ ለውጥ ሊያይ አይችልም። ይህ ብቻ አይደለም። ከምንሄድበት የስንፍና መንገድ ነጥቆ ያወጣን በመንፈስ ቅዱስ ኃይል የናዝሬቱ ኢየሱስ ብቻ ነው። እኔ በሕይወቴ ላይ የመሰክረው እውነት ይሄ ነው። ከመንፈስ ቅዱስ ከናዝሬቱ ጌታ ኢየሱስ ውጪ ሰውን ይረዳል ብዬ የማምነው አንዳች ነገር የለም። ምክንያቱም ስለማይሆን ነው። ሰው ሰራሽ ነው የሚሆነው። በሰው ሰራሽ ጥበቦች ውስጥ ብትመላለስ የዛ ዋጋ ነህ። ስለ መንፈስ ቅዱስ ጥምቀት ነው ዋና ዓላማዬ። የመንፈስ ቅዱስ ጥምቀት ለክርስቲያኖች ሕይወት ላይ እንዴት ይሆናል ብለህ ታምናለህ ብሎ ለሚጠይቀኝ ሰው መልሱ የተጻፈውን የወንጌል ቃል ስታመን ይህን ተስፋ አብረህ ትቀበላለህ ነው። በኤፌሶን 1 ላይ በመንፈስ ቅዱስ ማኅተም ታትመናል ይላል። መያዣ ነው የሚለው። እንግዲህ በመንፈስ ቅዱስ አንድ አማኝ ኢየሱስ ክርስቶስን ጌታና ዳኝ አድርጎ ሲቀበል ተመልከት። 1:3 ላይ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን ይላል። ከዛስ የእግዚአብሔር ዓላማ እንደሆነ ይነግረናል። ከዛስ የእግዚአብሔር ውሳኔ እንደሆነ ይነግረናል። ይህን ካለ በኋላ በመንፈሱ መያዣ ሆኖ እኛ ጋራ በማኅተም ታትመናል ይላል። ስለዚህ ከዚህ ቃል ውጪ ማስረጃ የለኝም። በመንፈስ ቅዱስ ናችሁ። ነገር ግን በመንፈስ ቅዱስ ለመሆን በመንፈስ ቅዱስ የሆነውን ማንነቴን አክቲቭ ለማድረግ ከኔ የሚጠበቅ አንድ ነገር አለ። እሱም ለቃሉ የሚሰጥ ውሳኔ።
ዛሬ ምናልባት በተለያየ ስፍራ ላይ ሆናችሁ ይህንን በዩቱብ በቲክታክ እና በፌስቡክ ለምትከታተሉ ወገኖች፣ ወንድም እህቶች ያለኝ ለእናንተ መልእክት ይሄ ነው። በቃሉ በወንጌሉ ውስጥ መንፈስ ቅዱስ ወደ ህይወታችን መጥቷል። ይመጣል አይደለም፣ መጥቷል። አክቲቭ ማድረግ እንችላለን። አዎ። እንዴት? ትኩረት አድርገን ምንድን ነው እያለን ያለው? እርሱ በመንፈስ ቅዱስ በእሳትም ያጠምቃቸዋል። እንዴት ነው በመንፈስ ቅዱስና በእሳት የምንጠመቀው? ነምበር 1 በመንፈስ ቅዱስ ኃይል የተሞላ ሰው ከእግዚአብሔር ጋር ጤናማ የሆነ ህብረት ይኖረዋል። መንፈስ ቅዱስ በውስጣችን ላለው መንፈስ ይመሰክርልናል። ሪሊ እውነተኛው ፒዩሪቲ የሚገኘው እውነተኛው ንጽህና የሚገኘው በመንፈስ ቅዱስ የሆነ ህይወትን ስንለማመድ ነው። ስለዚህ ነው በጸሎትና በጾም ውስጥ ትኩረት አድርገን የቃሉን አቅጣጫ እያየን በቃሉ መሰረት እየተደነቅን ራሳችንን ስንመለከት ወገኖቼ፣ እኔ አንተን ላይ እኔ አንቺን ላይ አይደለም ራሴን ነው የማይበት። ቃሉ እኔን ነው የሚያሳየኝ። ያዕቆብ መልእክት ላይ ፊቱን በመስታወት አይቶ የሄደን ሰው ከቃሉ ጋር ቃሉን አይቶ ከሚያደርግ ጋር ከማያደርግ ጋር አድርጎ ምሳሌ ያቀርበዋል። ቃሉን ሰምቶ የማያደርገው ፊቱን በመስታወት አይቶ የሄደን ሰው ወዲያውኑ የረሳውን ይመስላል ይለዋል። ቃሉን ሰምቶ የሚያደርገው ማንን የሚመስል ይመስላል? ቃሉ የሚታይበት ሰው ነው የምትሆነው። መንፈስ ቅዱስ በሁሉ ነገር ሊረዳን ከኛ ጋር ነው ያለው። የኔና የእናንተ ውሳኔ እሱን እንዲሰራ እንዲገልጥ ያደርገዋል። የልጁን መልክ እስክንመስል ድረስ ከክብር ወደ ክብር 2 ቆሮንቶስ ምዕራፍ 3:17 ላይ እንለወጣለን ነው የሚለው። በተገለጠ ፊት ይሏል። ከክብር ወደ ክብር እንለወጣለን፣ ከኃይል ወደ ኃይል። ኢየሱስ ለዘላለም ጌታ፣ የእሱን መልክ እንመስል ዘንድ። ስለዚህ የመንፈስ ቅዱስ ህይወት ናቹራል ተፈጥሯዊ ፎርሙላ አይደለም። በመንፈስ ቅዱስ በእሳት መጠመቅ ማለት ከእግዚአብሔር ጋር 3 ነገሮች ልንገራችሁ። ከእግዚአብሔር ጋር መልካም የሆነ ህብረት እንዲኖረን ያደርጋል፣ ይመሰክረናል። 2ኛ እውነትና የእግዚአብሔርን ሰማያዊ ጥበብ ያረጋግጥልናል፣ ይመራናል፣ ያስተምረናል፣ ጋይድ ያደርገናል። በትክክል ጥሩና መጥፎ የሆነውን እንድንለይ ያደርጋል። የእግዚአብሔር የሆነውን እውነት እንድናውቀው ያበራልናል፣ ብርሃን ይሆነናል። ክብር ለጌታ ኢየሱስ ሲሆን፣ 3ኛ ሐሳብ ልንገራችሁ። በኃይሉ ይሞላና የልጁ ህይወት በእኔና በእናንተ ላይ እንዲገለጥ ያደርጋል። እኔና እናንተ እንቸገርበት የነበረውን ነገር እስቲ ሮሜ 8 ላይ ወስጄ ላሳያችሁ። በሮሜ 8 ላይ ያለውን ሐሳብ እንግዲህ በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸውም ሲል ይህ ሰው ከምዕራፍ 6 እና እስከ 7 ጀምሮ ሮሜ ምዕራፍ 6:14 ላይ ለኃጢአት የተሸጠ ስጋዊ ነኝ ይላል። ለዚህ ለኃጢአት ከተሸጠ ስጋ ማን ያድነኛል ይላል። ሰውየው በውስጡ በጣም ይጨነቃል። ምክንያቱም መልካም ነገር ማድረግ እየፈለገ መልካም ለማድረግ ግን አቅም ያጣ ሰው ሆነ። ምዕራፍ 7 ላይ እንዲህ ይልና ተመልከቱ። ነገር ግን ይላል እንግዲህ በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸውም። ምክንያቱም ሲናገር በክርስቶስ ኢየሱስ ያለው የህይወት መንፈስ ህግ፣ ስለ መንፈስ ቅዱስ ነው የሚያወራው። ከኃጢአትና ከሞት ህግ አርነት አውጥተናልና። ከዛስ ከስጋ እየተነሳ ስለ ደከመ ለህግ ያልተቻለውን
እግዚአብሔር የገዛ ልጁን በኃጢአተኛ ሥጋ ምሳሌ በኃጢአት ምክንያት ልኮ አድርጓልና። ከዛስ እንደ መንፈስ ፍቃድ እንጂ እንደ ሥጋ ፍቃድ በማንመላለስ በእኛ የሕግ ትእዛዝ ይፈጸም ዘንድ ኃጢአትን በሥጋ ኮነነ ይላል። ስለዚህ ወደዚህ የመንፈሳዊ ሕይወት ውስጥ ትራንስፎርም የሚያደርገው ሕይወታችንን የተቀበልነው መንፈስ ቅዱስ ነው። ለምን? በክርስቶስ ስንሆን ኩነኔ አልባ የሆነ ሕይወት ያለው ስቴቱ እዛ ውስጥ ነው ያለው፣ ሰማያዊ ማንነት ስለሆነ። ወገኖቼ እውነት እነግራችኋለሁ፣ በወንጌል ውስጥ የተቀበልነው ሕይወት ሰማያዊ ነው፣ ምድራዊ አይደለም፣ ፈጽሞ አይደለም። ይህ ቃል በትክክል ግልጽ ሆኖ ነው የሚበራልን። ለምን? በውስጣችን መንፈስ ቅዱስ ስለሚያስረዳን፣ ስለሚመክረን፣ ስለሚያስተምረን፣ ስለሚያሳየን ትክክለኛ የሆነውን መንገድ መምረጥና መራመድ እንድንችል አቅምም ስለሚሆነን ነው። ክብር ለጌታ ኢየሱስ ሲሆን ላሳያችሁ። አንደኛ ቆሮንቶስ 2:9 ላይ ወስጄ ላሳያችሁ። እንዲህ ይላል፣ ነገር ግን ዓይን ያላየችው፣ ይህ ፊዚካል ዓይን ማለት ነው፣ ጆሮ ያልሰማው፣ ይህ ፊዚካል ጆሮ ማለት ነው፣ በሰውም ልብ ያልታሰበው፣ ኖርማል በፊት የምናስበው ሀሳብ ጋር የማይስማማ ክርስትና ትግል የሚሆነው የእኛን ሀሳብ አሮጌ ሀሳባችንን ይዘን ተመልከቱ፣ ሀሳባችንን ይዘን እንደገና ከአዲሱ ሰውነታችን ጋር ከአዲሱ ማንነታችን ጋር ልናስማማው ስንሞክር ነው ጊዜያችን የሚጠፋው፣ ጊዜያችን የሚባክነው። እንደዛ ግን አይደለም። ምን አለ? እግዚአብሔር በሰውም ልብ ያልታሰበው እግዚአብሔር ለሚወዱት ያዘጋጀው ተብሎ እንደተጻፈ እንዲህ እንናገራለንና፣ መንፈስም የእግዚአብሔርን ጥልቅ ነገር እንኳ ሳይቀር ሁሉን ይመረምራልና ለእኛ እግዚአብሔር በመንፈሱ በኩል ገለጠው። ክብር ለጌታ ኢየሱስ ሲሆን 11 ላይ በእርሱ ውስጥ ካለው ከሰው መንፈስ በቀር ለሰው ያለውን የሚያውቅ ሰው ማን ነው? እንዲሁም ደግሞ ከእግዚአብሔር መንፈስ በቀር ለእግዚአብሔር ያለውን ማንም አያውቅም። እኛ ግን ከእግዚአብሔር እንዲያው የተሰጠንን እናውቅ ዘንድ ከእግዚአብሔር የሆነውን መንፈስ እንጂ የዓለምን መንፈስ አልተቀበልንም። ምንም አይነት ዓለማዊው አስተሳሰብ፣ የኋላ አስተሳሰብ አሁን ላይ ይሄ የተሻለ ነው ይሄ እውነት ነው ብለን አናቀርብም። ምክንያቱም እግዚአብሔር በእውነቱ ወደ ሕይወታችን መጥቷል። እግዚአብሔር በራሱ መንገድ ወደ እኛ መጥቷል። እግዚአብሔር በመንፈሱ ጥበብና እውቀት ወደ እኔና ወደ እናንተ ሕይወት መጥቷል። ስለዚህም ነው ጸሎታችን በሰማይ የሚሰማ ነው። እግዚአብሔር ከኛ ጋር ነው ወገኖች። አምናለሁ ቀሪው 3ኛ ሌቭልና የመጨረሻ 4ኛ ሌቭል ይቀረናል። በሚቀጥለው ጊዜ እመጣለሁ። ስለ መንፈስ ቅዱስ ጀመርን እንጂ አልጨረስንም። አምናለሁ በዚህ መንፈስ ጸልዩ። እግዚአብሔር የልቦና ዓይኖቻችንን ይገልጥልናል፣ እንረዳለን። ጌታ ኢየሱስ ዘመናችሁን ሁሉ ይባርክልኝ። ብሩካን ናችሁ። ሻሎም